ረየዎ ኖሎት ሰላም ለእናንተ ይሁን የተከበራችሁ የመርሃ ግብራችን ተከታታዮች እንዴት ከረማችሁ? እግዚአብሔር አምላክ የተመሰገነ ይሁን። ሁላችንንም የጠበቀ የዘመናቱ ንጉስ ልዑል እግዚአብሔር ክብር ምስጋና ይድረሰው። ባለፉት ተከታታይ ፕሮግራሞቻችን የተለያዩ የውይይት ሐሳቦችን ይዘን መቅረባችን ይታወሳል። ዛሬም ባለን የቴሌቪዥን መርሃ ግብር የጌታችንና የመድኃኒታችን ኢየሱስ ክርስቶስን የልደት መታሰቢያ በዓል የሚከበርበትን ትክክለኛ ምክንያት ለማስገንዘብ ውይይት አዘጋጅተናል። እንግዲህ ሁላችሁም እንድትከታተሉት እየጋበዝን ከዚህ ውይይት ብዙ ቁም ነገሮችን እንደምታገኙ ተስፋ እናደርጋለን። እንግዲህ በኢትዮጵያ በሀገራችን የተለያዩ ሃይማኖታዊ በዓሎች ይከበራሉ። ከሚከበሩ ሃይማኖታዊ በዓሎች ውስጥ አንዱ ይህ የጌታችን የመድኃኒታችን ኢየሱስ ክርስቶስ የልደት መታሰቢያ በዓል ነው። የዚህ በዓል አከባበር ትክክለኛ ሐሳብ በህዝባችን ዘንድ አለ ወይ የሚለው ጥያቄ ብዙዎች የሚከራከሩበት ነው። ከዚህ የተነሳ እንግዲህ እኛም ስለ በዓሉ ለህዝባችን ማቅረብ የፈለግነውን የሐሳብ ይዘን የቀረብነው እንግዲህ በዛሬው የውይይት መርሃ ግብራችን ወንድሞች አሉ መርጌታ ጽጌና ወንድም ባዩ ይህን ሐሳብ በሚመለከት የሚያቀርቧቸውን አስተያየቶች እንግዲህ በጥያቄ መልክ ወደ እናንተ ይዘን እንቀርባለን። እኔ ጥያቄውን እጠይቃለሁኝ። የሚመጣውን ሐሳብ በጋራ ሁላችንም ካየነው በኋላ ጥያቄ ካላችሁ ከፕሮግራማችን በኋላ በስልክ አድራሻችን በመደወል ልትጠይቁና ውይይቱን ልናሰፋው ወደፊትም ደግሞ ከናንተ በመናገኘው ግብረ መልስ የተለያዩ ሐሳቦችን ሊዘልን ቀርብ እንደምንችል ከወዲሁ መጠቆም ፈልጋለሁ። እንግዲህ ቀጥታ ወደ ውይይቱ ነው የሚሄደው። በዓሉ የገና በዓል ወይስ የጌታችን የመድኃኒታችን የኢየሱስ ክርስቶስ ልደት መታሰቢያ በዓል? አጀማመሩስ ምን ይመስላል የሚል ጥያቄ አለኝ። የጌታችን የመድኃኒታችን የኢየሱስ ክርስቶስ ልደት በዓል ወይም ደግሞ የገና በዓል የሚለው ነው ጥያቄው የቀረበው። ቤተክርስቲያናችን የምታከብረው የጌታችን የኢየሱስ ክርስቶስ ልደት በዓል ብላ ነው።
በዋናነት የምታከብረው። እንግዲህ ይህን ደግሞ የምታከብረው ዝም ብላ ሳይሆን መጽሐፍ ቅዱሳዊ መረጃ በመያዝ ስታከብር ስለ ጌታችን ኢየሱስ ክርስቶስ የተጻፉትን ቃላት በማንበብ ከምስባኩ ጀምሮ ለምሳሌ ነገስተ ተርሴስ ወደሰያት አምሃ ያበጉኡ ነገስተ ሳባ ወአረብ ጋዳ ያመጽኡ ወይሰግዱ ኩሎሙ ነገስተ ምድር ይህንን ከመዝሙረ ዳዊት 71 ላይ ቁጥር 10 ያለውን ቃል ነው የምትወስደው። የተርሴስና የደሴቶች ነገስታት ስጦታን ያመጣሉ፣ የአረብና የሳባ ነገስታት እጅ መንሻን ያቀርባሉ፣ እንደዚሁም ነገስታት ሁሉ ይሰግዱለታል፣ አህዛብም ሁሉ ይገዙለታል። ይህ እንግዲህ አስቀድሞ ትንቢት የተነገረው በመዝሙረ ዳዊት ፍጻሜውን አግኝቷል በማለት በሉቃስ ወንጌል ምዕራፍ 2 ላይ እንደምንመለከተው እንደገና ደግሞ በማቴዎስ ወንጌል ምዕራፍ 2 ላይ እንደምንመለከተው ከየሩቅ አገር የሩቅ ምስራቅ ሰዎች መጥተው ስጦታን እንደሰጡት ለማመልከት ይህንን ምስባክ ትሰብካለች ቤተክርስቲያኗ ማለት ነው። ኦርቶዶክስ ተዋሕዶ ቤተክርስቲያን ማለታችን ነው። እንደገና ደግሞ መልእክታትን በቅዳሴ ውስጥ የምታነባቸው አሉ። እነሱንም ስታነብ ገላትያ ላይ የተጠቀሰ ቃል አለ ምዕራፍ 4 ላይ ያለው ወራሹ ምንም ሕፃን ቢሆን ያን የሞግዚት እና እንደገና ደግሞ ከሞግዚት አሁን ወደ ልጅነት እንደተሸጋገርን ያን ትናገራለች። ያ ማለት ምን ማለት ነው? የዘመኑ ፍጻሜ ሲደርስ 4:4 ላይ ያለው ገላትያ ያለው የዘመኑ ፍጻሜ ሲደርስ ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ። ይህን መልእክት ሁሉ የምታነበው በዓሉ የማን በዓል ብላ ነው? የገና በዓል ብላ ሳይሆን የጌታችን የመድኃኒታችን የኢየሱስ ክርስቶስ የልደት በዓል መታሰቢያ በዓል ብላ ነው። ቅድም በዜማ ከተባለው ላይ ራሱ ረኢዎ ኖሎት አእኮትዎ መላእክት እረኞች አዩት መላእክትም አመሰገኑት ለዘተወልደ እምቅድስት ድንግል ከድንግል ማርያም የተወለደውን አመሰገኑት እያሉ ይቀኛሉ። ሌሊት በቅኔ ማህሌት መዘምራኑ ማለት ነው። ያሬዳዊ ወረብ በመባል የሚታወቀው ነው። ይሄ ተወልደ ኢየሱስ በቤተልሔም ዘይሁዳ ይሄ ማቴዎስ ወንጌል ምዕራፍ 2 ላይ ያለው በቤተልሔም ተወለደ የሚለው አንቺ ቤተልሔም ከይሁዳ ገዦች ከቶ አታንሽም ካንቺ አወጣጡ ከጥንት የሆነ መስፍን ይወጣልና ተብሎ የተነገረው የሚክያስን ትንቢት በማመልከት ይህንን ይቀኛሉ። በማቴዎስ ወንጌል ምዕራፍ 2 ላይ የተቀመጠውን ማለት ነው። ስለዚህ እንደ አጠቃላይ በዓሉ የሚከበረው በቤተክርስቲያኗ የጌታችን የኢየሱስ ክርስቶስ የልደት በዓል በማለት እንጂ የገና በዓል በማለት አይደለም። መልካም። አሁን ስለዚህ የጌታችን የመድኃኒታችን የኢየሱስ ክርስቶስ የልደት በዓል መታሰቢያ በሚለው እነዚህን ጥቅሶች ከመጽሐፍ ቅዱስ እየወሰዱ ሌሊት በዜማ እንደገና መጽሐፍ በማንበብ በእነዚህ ክብረ በዓሉ በመታሰቢያነት ለጌታችን እንደሆነ ነው። ነገር ግን በአብዛኛው በዘልማድ የገና በዓል ተብሎ ነው የሚነገረው። ከዚህ የተነሳ ይሄ የገና በዓል የሚባለው ሳጀማመሩ ምን ይመስላል ብለን ብናይስ? እንደሚታወቀው በዓሉ ሲከበር የጌታችንና የመድኃኒታችን የኢየሱስ ክርስቶስ የልደት መታሰቢያ በዓል ተብሎ ነው እየተከበረ ያለው። በተለምዶ ግን የገና በዓል ተብሎ ነው የሚጠራው። ይሄ የገና በዓል የሚለው ስያሜ እንግዲህ በመረጃዎች ላይ እንደሚታየው አጀማመሩ ከክርስትና ልደት ወይም ከክርስትና ሃይማኖት ወይም ኢየሱስ ክርስቶስ ከተወለደው ልደት አስቀድሞ እንደነበረ መረጃዎች ያሳያሉ እና እኛ ልናከብረው የሚገባው እያከበርነውም ያለነው ከክርስቶስ ልደት ጋር ተያይዞ ስለሆነ ከኋላ አነሳሱን ወይም አመጣጡን ማወቃችን የተቀላቀሉ ነገሮችን እንዳናደርግ ሊጠብቀን ስለሚችል ትንሽ ነገር ማንሳት ጥሩ ነው። እንዳልኩት እንግዲህ መረጃዎች ከክርስትና ልደት በፊት የተጀመረ በዓል እንደነበረና ያ በዓል ወደ ክርስትና እምነት እንዴት እንደገባ ነው የሚናገሩት የሚያሳዩን። ከዚህም የተነሳ በመጀመሪያዎቹ 300 ዓመታት ውስጥ ክርስትና ይህንን የልደት በዓል አክብረው እንደማያውቅ አሁንም የተለያዩ መረጃዎች ይነግሩናል። ይሄ ማለት ምን ማለት ነው? የልደት በዓልም እንኳን መከበር የጀመረው ከ4ኛው መቶ ክፍለ ዘመን ላይ እንደሆነ ነው መረጃዎች የሚያሳዩን። እንደዚህም የተለያዩ የታሪክ ምሁራን
የጻፏቸውን አንዳንድ ነገሮች ማየት ይቻላል። እና ከክርስቶስ በፊት በነበረው ከ500 ዓመታት በፊት ይሄ በዓል ይከበር እንደነበረ የአሁኑ አይነት ተመሳሳይ የነበረ በዓል ይከበር እንደነበረ ይሄም ደግሞ ከፀሐይ ጋር የተያያዘ መነሻ እንደነበረው አሁን መረጃዎች ይናገራሉ። ምንድነው? ፀሐይ ከምድር በምትርቅበት ወቅት ላይ በምትርቅበት ዘመን ላይ በምትርቅበት ቀን ላይ የሚደረግ ነው። ከዓመቱ አጭሩ ቀን እንደሆነም ጁልየስ ቄሳር የጁሊያን ዘመን አቆጣጠርን ባሳየበት ጊዜ ወይም ባስተዋወቀበት ጊዜ ገልጾታል። ይሄ ታኅሳስ 25 ቀን ፀሐይ ከምድር በጣም የምትርቅበትና ከቀኖቹ ውስጥ ሁሉ አጭሩ ቀን እንደሆነ የተናገረበት ነገር አለ። እንግዲህ ከዚህ ጋር ተያይዞ ነው በፀሐይ ዙሪያ ያሉ አምልኮዎች ይከናወንበት የነበረው ታኅሳስ 25 ቀን። ይሄ ታኅሳስ 25 ቀን ነው በፈረንጆቹ የገና በዓል ተብሎ ተቀይሮ እየተከበረ የመጣው። እንግዲህ እንዳልኩት በመጀመሪያው 3 ክፍለ ዘመናት ውስጥ ይሄ በዓል ተከብሮ አያውቅም በክርስቲያኖች ዘንድ። አለመከበሩንም እንደነ ጆሲፈስ የመሳሰሉ የአይሁድ ታሪክ ጸሐፊዎች ተናግረውታል። አይሁድ የልደትን በዓል እንደማያከብሩ በመረጃዎች ውስጥ አስቀምጦታል። እንግዲህ የካቶሊክ ተወካይና መሪ የነበረው እንደዚሁ ኢራኒየስ የተባለው ሰው በሁለተኛው መቶ ክፍለ ዘመን የነበረ ነው። ከክርስቶስ ልደት በኋላ ስለ ልደት በዓል መከበር ምንም የተናገረው ነገር የለም። ኢራኒየስ የታወቀ የታሪክ ጸሐፊ ነው። በሱ ሰነዶች ውስጥ በወቅቱ የነበሩትን ነገሮች መዝግቧል እና የልደት በዓል በክርስቲያኖች ዘንድ ይከበር እንደነበረ የጻፈው ምንም አይነት ማስረጃ የለም። እንደዚሁ ከ218 እስከ 222 ባለው ከክርስቶስ ልደት በኋላ ማለት ነው ሮማዊው ንጉሥ ኢላጋቦስ የተባለው ሰው ነው የማይሻረው የፀሐይ የልደት ቀን በማለት ታኅሳስ 25 ቀን እንዲከበር ያደረገው። የማይሻር የፀሐይ የማይሸነፈው ፀሐይ የልደት ቀን በማለት ከክርስቶስ ልደት በፊት ከ500 ዓመታት በፊት ተጀምሮ የነበረውን በዓል አከባበር ወደዚህ ቀን አምጥቶት እንዲከበር አዋጅ ያወጣው ድንጋጌ የደነገገው ሰው እሱ እንደሆነ ይታወቃል። እንግዲህ ይሄ በክርስቲያኖች መካከል የተደረገ ሳይሆን በንጉሥ አማካኝነት ወደ ማህበረሰቡ የመጣ ሃይማኖት እንደሆነ ወይም ስርዓት እንደሆነ እንመለከታለን። እንግዲህ የገና በዓል ጅማሬ የተነሳው ከዚህ በኋላ ባለው ዘመን ውስጥ ነው። ንጉሱ የፀሐይን በዓል ፀሐይ የማትሸነፍ አምላክ ናት በሚል እንዲከበር አደረገው። ከዚያም ክርስቲያኖች ይህንን ነገር እየለመዱት መጥተው ነው የተደረገው ወደ ልደት በዓልነት የተዛወረው እና እንግዲህ በአራተኛው መቶ ክፍለ ዘመን ላይ ነው እንደ ክርስቶስ ልደት በዓል ተቆጥሮ መከበር የጀመረው። ያለፉትን 300 ዓመታት ክርስቲያኖች ከዚህ በዓል ጋር ምንም አይነት ግንኙነት እንዳልነበራቸው ይታወቃል። እንግዲህ ይህም በሚደረግበት ጊዜ በወቅቱ የነበሩት የካቶሊክ መሪ ክርስቲያኖች በዓሉን ሲያከብሩ ከሚከናወኑት አብረው ከሚደረጉት ልዩ ልዩ ሴሬሞኒዎች ጋር ዛፍ ማስቀመጥ የመሳሰሉት ነገሮች ጋር ደምረው እንዳያከብሩት ትእዛዝ ይሰጡ እንደነበረ እንደዚሁ መረጃ ይነግረናል። ለመጀመሪያ ጊዜ የክርስቶስ የልደት በዓል ሆኖ የታወጀው በአዋጅ ነው። ይሄም በ336 ዓመተ ምህረት ነው። ታኅሳስ 25 ቀን ማለት ቀድሞ የማይሸነፈው ፀሐይ የልደት ቀን ተብሎ ይከበር የነበረው ቀን ወደ ክርስቲያኖች በዓልነት እንዲዞር የተደረገው በ336 ዓመተ ምህረት በአዋጅ ነው። ለመጀመሪያ ጊዜ ድንጋጌ የተደነገገው በዚህ ነው። በ567 ዓመተ ምህረት አንድ ጉባኤ ተከናውኗል። ቶር የሚባል ቦታ ላይ የተደረገ ጉባኤ ነው። ከገና በኋላ የሚመጡት 12 ቀናት የተከበሩ የተቀደሱ ቀናቶች ናቸው እና አብረው ሊከበሩ ይገባል የሚል ድንጋጌ የተደነገገበት ጊዜ ነው። እንግዲህ ይሄ በዓል ከጅማሬው እግዚአብሔርን ከማያውቁ ሰዎች እግዚአብሔርን ከማያመልኩ ሰዎች የመጣ ስለሆነ ከክርስትና ጋር እየተቀላቀለ ስላስቸገረ
አንዳንድ በወቅቱ የነበሩ ወንጌላውያን አገልጋዮች ሃይማኖቱን ስርዓቱን እየተቃወሙ የነበረበት ጊዜ ስለነበረ በ601 ዓመተ ምህረት የቀዳማይ ፖፕ ግሪጎሪ የካቶሊክ እንትነው ፖፕ ነው ጳጳስ ነው ኢንግላንድ ውስጥ ለነበረ አንድ ሚሽነሪው የጻፈው ሰነድ አለ። ይሄውም ያለው ምንድነው? ይሄንን ስርዓት ከህዝቡ መካከል አታስወግደው፣ ስርዓቱን ግን ሃይማኖታዊ መልክ እንዲኖረው ይዘቱን ሃይማኖታዊ እንዲሆን አድርገህ ፍሬ ሐሳቡን ሃይማኖታዊ ይዘት እንዲኖረው አድርገህ ህዝቡ እንዲያከብረው ፍቀድ የሚል መልእክት እንዳስተላለፈለትና ከዚያን ጊዜ ጀምሮ ሃይማኖታዊ መልክ እየያዘ የመጣ ስርዓት እንደሆነ የመጣ ልምድ እንደሆነ እንደዚህ በመረጃዎች ውስጥ እንግዲህ እናገኛለን። እና እንዲህ ሆኖ እንግዲህ በተለይ አሁን ስንከበር ከምናየው የተለያዩ ነገሮች መካከል አንዱ የካርድ ልውውጥ ነው። የገና የልደት በዓል ምክንያት በማድረግ ሰዎች ስጦታ የሚለዋወጡበት ጊዜ እንደሆነ ይታወቃል። እና ይህ ስጦታ መለዋወጥ የተጀመረው ደግሞ በ1843 ዓመተ ምህረት አሁንም በኢንግላንድ ውስጥ ነው ለመጀመሪያ ጊዜ የተደረገው። ስለዚህ በአዋጅ ደረጃ በህግ ደረጃ የክርስትና ሃይማኖት ሆኖ እንዲከበር ከመደረጉ በፊት ይሄውም ከ336 ዓመተ ምህረት አስቀድሞ ባሉት ጊዜዎች ውስጥ በክርስቲያኖች ዘንድ ይታወቅ የነበረ በዓል እንዳልሆነ ከሰነዶች መካከል ማየት እንችላለን። እንግዲህ ጅማሬው ይመስላል። መልካም እንግዲህ አሁን ከነኚህ ሐሳቦች ጠቅለል ያለ ነገር ስንወስድ በመጀመሪያ ገናና የጌታችን ኢየሱስ ክርስቶስ የልደት በዓል የሚለው የተገናኙበትን ነጥብና ልዩነታቸውን ለአድማጭ ተመልካቾቻችን ለማሳወቅ ነው በመጀመሪያው ጥያቄ ውስጥ ያለው ሐሳብ። እሱም ምንድነው? የቤተክርስቲያን የልደተ ክርስቶስን መጽሐፍቶችን በመጥቀስ የነቢያትን መጽሐፍት የሐዲስ ኪዳን መጽሐፍትን በመጥቀስ ቀኑን ወደ ማክበር የመጣችበት ዋና ምክንያቱ ከክርስቶስ ልደት ጋር የተያያዘ ሐሳብ ነው። ነገር ግን ገና ከሚለው ነገር ጋር እንዲያያዝ ምክንያት የሆነው ከዚህ በዓል መከበር በፊት ክርስቲያኖች ይህንን በዓል ሳያከብሩት ለ300 ዓመት የዚህ በዓል መከበር እንዳልነበረ በዚህ መረጃ ከታወቀ ከዛ በፊት ግን ገና የሚል በዓል ከዚህ ከታህሳስ 25 ጋር ተያይዞ ከማይሸነፍ የፀሐይ ታሪክ ጋር በተያያዘ ይከበር የነበረ የነገስታት በዓል አለ በነገስታት አዋጅ። ስለዚህ ይህንን ነገር ከክርስትናው ጋር ማድረግ የፈለጉት ምናልባት ያንን ጣዖታዊ የአምልኮ ሁኔታ በክርስትና በልደተ ክርስቶስ ጋር አያይዘው በማክበር ሰዎች ወደ ክርስቶስ የማክበር በዓል እንዲመጡ የማድረግ አዝማሚያዎች ታይተውበታል። ምክንያቱም በአዋጅ እስከተደነገገበት ጊዜ ድረስ በዓሉ ባይታወቅም ነገር ግን ይህንን ወቅት ከልደተ ክርስቶስ ጋር በማያያዝ ወደ ክርስትናው ዓለም ስሙም አብሮ መጣ እንጂ ሁለቱ የሚለያዩ አጀማመር ያላቸው ናቸው የሚለው ነው እስካሁን ካለው ነገር ያገኘ ነው። እንግዲህ እንደዚህ ከሆነ ገናን ከክርስትና ዓለም ውጪ ያለው ህዝብ ለተለያየ ነገር ሊጠቀምበት ይችላል። በክርስትናው ግን ተገቢው ስም መባል ያለበት የጌታችን ኢየሱስ ክርስቶስ የልደት በዓል ነው የሚለው ቤተክርስቲያን የምትዘክረውና የምታስተምረው ትምህርት መሰረታዊ ነው። እሱ ነው መያዝ ያለበት። ምክንያቱም ሁለቱ ነገሮች በሚቀየጡበት ጊዜ አንዳንድ ጊዜ መደነጋገር ስለሚያመጣ ማለት ነው። በተለይ አጀማመሩ ወደ ክርስትና የገባበት ከዚህ ከ400 ዓመተ ዓለም ወዲህ ዓመተ ምህረት ወዲህ በክርስቲያናዊው ዓለም ውስጥ የታወጀው አዋጅ ይህንን በዓል እንድናከብር መደረጉ እውነትነት ያለው እንደሆነ ነው ግልጽ የሆነው ሐሳብ እንጂ ከገና ጋር ምንም አይነት የዓላማ ግንኙነት የለውም የዚህ በዓል አከባበር። ከዚህ የተነሳ እንግዲህ ይሄ ነው ጥሩ። እንግዲህ እንደዚህ ከሆነ እኛ ይሄንን ነጥብ ከያዝን የዚህ የጌታችን የመድኃኒታችን ኢየሱስ ክርስቶስ የልደት በዓል የሚባለው የመታሰቢያ በዓሉ የሚከበርበት ዓላማ ግን መኖር አለበት። ይሄ የመታሰቢያ በዓል ዓላማ አለው ክርስቲያኑ እንዲያከብረው ሲደረግ ያ ዓላማ ምንድነው? ይሄንን ነገር ማንሳት የሚያስፈልገው አሁን ከሚታየው የገና በዓል ገና እየተባለ ከሚከበረው ከዚህ ከጌታችን ልደት ጋር ተቀይጦ ካለው ነገር አንፃር ግንኙነቱ ምን ልዩነቱ ምን እንደሚመስል ማሳወቅ አስፈላጊ ስለሆነ ነው። እና ምንድነው ዓላማው? በመጀመሪያ ደረጃ
ዓላማው መሆን ያለበት ጌታችን መድኃኒታችን ኢየሱስ ክርስቶስ ይሄ የልደት ቀኑ ነው ወይም ደግሞ መታሰቢያው ነው ብሎ ያን ቀኑን ሲከበር ህዝበ ክርስቲያኑ የተወለደለትን ጌታ የተወለደለትን ንጉስ እርሱን እንዲያውቅና ለትውልድ ደግሞ አስጠብቆ እንዲቀጥል ነው ዓላማው። ምክንያቱም በዛ ውስጥ የሚጠቀሱ ጥቅሶች አሉ፣ የሚዘመሩ ዝማሬዎች አሉ፣ በዛ ውስጥ ትምህርቶች አሉ። በዚህ ውስጥ ትምህርት በሚማርበት ሰዓት ህዝቡ ዓላማውን ጠብቆ መሄድ ይችላል። አሁን እንደተባለው የገናን እና የጌታችን ኢየሱስ ክርስቶስን ልደትን ሳያደባልቅ ሳይጨፈልቅ አንድ አድርጎ ሳይሄድ ራሱን ችሎ የጌታችን ኢየሱስ ክርስቶስን ልደት ብቻ ነጥሎ መሄድ የሚችለው ይህንን በዓል በትክክል መማር ሲችልና ደግሞ መታሰብ ሲችል ነው። በየዓመቱ እንዳይረሳ ያደርጋል ማለት ነው። እስቲ ወንድማችን ባዩ በዚህ ላይ እንግዲህ በክርስትና እምነት ውስጥ ያሉትን በዓሎች ስንመለከታቸው አብዛኞቹ ጅማሬያቸው ከክርስትና በፊት የነበረ እንደሆነ አሁንም ሰነዶች ይነግሩናል። ከነሱ መካከል ነው አንዱ የልደት በዓል ተብሎ የሚከበረው። እንግዲህ የልደት በዓልን ከአራተኛው መቶ ክፍለ ዘመን በኋላ መከበር የጀመረውን በዓል አሁን ማክበራችን ጥቅም አለው። ጥቅሙን ግን ቀድሞ ያከብሩት ከነበሩት ሰዎች የአከባበር ሂደት ነጥለን ካየነው ነው የምንጠቀመው። እነሱ በሚያከብሩበት መንገድ የምናከብረው ከሆነ ክርስትናችንን ክርስቲያን ካልሆኑ ህዝቦች ባህል ጋር በመቀየጥ መልኩ እንዲጠፋ ይዘቱ ቅርጹን እንዲጠፋ ያደርገዋል። ትክክለኛውንም የእግዚአብሔር ዓላማና ሐሳብ እንዳናስተውል ይጋርደናል። ስለዚህ የቀደሙት ልማዶች የቀደሙት ሰዎች የሚያከብሩባቸውን ልማዳዊ መንገዶች እነሱን ከክርስትናው አከባበራችን ለይተን በደንብ ማየት መልካም ነው። ክርስትና የምናከብርበት በተለይ አሁን በህዝባችን መካከል ያለው የአከባበር ሁኔታ ትንሽ ክርስቲያናዊ ከሆኑ ስነ ምግባሮች ወጣ ያለ ሁኔታ የሚታይበትም ነው። እነሱም ነገሮች መታረም መስተካከል እንዳለባቸው አምናለሁ። ለምሳሌ የገና ዛፍ የመትከል ጉዳይ ቀድሞ የነበረ ከልደት በፊት የነበረ ነገር ነው። ብዙ እንኳን ይጎዳል ባይባልም ግን ዓላማው ካልገባን የምናደርገው ነገር ምን እንደሆነ ካልተረዳን አሁንም እምነታችን ላይ የሚፈጥረው ነገር አለ። ከሱ ጋር ተያይዞ ክርስቲያናዊ ያልሆኑ ስነ ምግባራቶች እየተከናወኑ በዓል የምናከብርበት ሁኔታ አለ። አሁን የመጠጣት የመሳሰሉ ነገሮችን እናገኛለን። ዘፈኖች በስፋት ተከፍተው ሰዎች እየጨፈሩ የሚያከብሩበት የአከባበር ሁኔታ ሁሉ አለ። እንግዲህ እነዚህ ነገሮች ክርስትና ከሚጠይቃቸው ነገሮች አንጻር ትክክል ናቸው ወይስ ትክክል አይደሉም የሚሉትን ነገሮች እንደዚሁ ምን ማድረግ ያስፈልጋል? መገንዘብ ያስፈልጋል፣ መመዘን ያስፈልጋል። ከዛ በተረፈ እንትንን የምናከብርበት ይሄን የልደት በዓል መከበሩ ያለው ጠቀሜታ ምንድነው? በክርስቶስ ኢየሱስ የተሰራልንን የደህንነት ስራ የማዳን ስራ ለሚያይ ሁሉ ለሚሰማ ሁሉ የምናውጅበት ዕለት ስለሆነ መከበሩ መልካም ነው። በዓል ኖሮ ዝግጅት በሚደረግበት ጊዜ ክርስቲያን የሆነውም ክርስቲያን ያልሆነውም ወገን ምንድነው ብሎ ሲጠይቅ የሚያገኘው አንድ መልስ አለው። ጌታችን መድኃኒታችንና ኢየሱስ ክርስቶስ የተወለደበት የመታሰቢያ ቀን ነው ተብሎ ሲነገር ለምን ተወለደ፣ እንዴት ተወለደ፣ በመወለዱስ ምን ጥቅም አገኘን የሚሉ ነገሮችን ሰው እንዲያስብ ያደርጋል። ከዚህ የተነሳ ጠቀሜታው ትልቅ ነገር ነው፣ በጣም ትልቅ ነገር ነው። አዋጅ የምናውጅበት መድኃኒታችን የተወለደበት አዳኝ ያገኘንበት ቀን በዚህ ጊዜ የዛሬ 2000 ዓመት እንዲህ ነው ምናምን ብለን እንድንናገር የሚያደርገን ነገር ስለሆነ ሌላው መታወስ ያለበት ነገር ምንድነው? ይሄንን ቀን በማክበር የተለየ በረከት እንደምናገኝ ታስቦ አይደለም መከበር ያለበት። ያገኘነውን በረከት በክርስቶስ ያገኘነውን ሰላምና እርቅ በማሰብ የምናከብረው እንጂ ቀኑን በማክበራችን ሌላ በረከት እንደምናገኝ ሌላ ጥቅም እንደምናገኝ ተደርጎ የሚታሰብ መሆንም የለበትም። ያገኘነውን ነገር የሰጠህን አንተ ነህ ብለን ምስጋና የምናቀርብበት መሆን አለበት። ስለዚህ ስለተደረገልን ነገር እያከበርን እያመሰገን ይሄን ያደረገልንን ጌታችንን ከፍ ከፍ እያደረገን ልናከብረው የሚገባ በዓል። ምናልባት አሁንም
የዓላማውን ጉዳይ እንድናየው ያስፈልገው አንዱ ስናከብር ምን መልክ ይኑረው የሚሉት ሐሳቦች እነዚህ ናቸው። ነገር ግን በዋናነት ቅድም የተጠቀሰው አንድ በዓል ሲከበር ዓላማ አለው ከተባለ ማንኛውም ክርስቲያን ከዛ ዓላማ ጋር ካልተገናኘ በመጠጣት በመደሰት በመስፈን ቀኑን ቢያከብረው ዓላማውን ስቶ ስለሚያከብረው ምን አያገኝም? እርካታ አያገኝም፣ ወይም ደግሞ ከእግዚአብሔር የተፈቀደለትን በረከት አያገኝም። የጌታችንና የመድኃኒታችን ኢየሱስ ክርስቶስ የልደት በዓል ሲከበር በዋናነት አሁንም መነሳት አለበት ብዬ እናንተን የምጠይቀው በዋናነት ዓላማ የሆነው ነገር ለምን ተወለደልኝ ብሎ አንድ ሰው እንዲገነዘብ የሚያደርገው ፍሬ ሐሳብ አለ። ለምን ተወለደልኝ? አምላክ ለምን ሰው ሆነ? እንደኔ ቀን የሚቆጠርለት ሆነ የሚለውን ነገር ሲያስብ አንድ ነገር አለ ማለት ነው። ሰው የሆነበትን ምክንያት ማግኘቱ ነው ዓላማው። የዛ አስኳል ነጥብ በዚህ በመከበር ውስጥ ያለው ነገር የሚገልጠው እሱ ነው። ከዚህ አንፃር ጌታችን የመድኃኒታችን ኢየሱስ ክርስቶስ የልደት በዓል ሲባል እንደ ሕፃን እንደ ሰው መገኘቱ ተወልዷል መባሉ ቀን የማይቆጠርለት ቀን ተቆጥሮለታል የሚለው ነገር በህዝበ ክርስቲያኑ ወይም ደግሞ ይሄንን በዓል በሚያከብረው ውስጥ ሊቀመጥ የሚገባው ዓላማ በደንብ እንዲገለጽ ስለፈለኩ ነው ተደጋጋሚ ጠይቀውና ከዛ አንፃር አሁንም ትንሽ ከዚህ ከገና በዓል አከባበር ጋር ከተጠቀሱት ወንድማችን ባዩ እንደተጠቀሰው ከዚህ ከአከባበር ነገሩ ጋር ተያይዞ ሐሳቦች ቢቀርቡ ጥሩ ናቸው እላለሁ።